አሁን ታይሜ ወደኔ የምትመጣበት ታይም ቀርቧል። ስራትሽን ያዢ። መቼም አትመጣም። እንዲህ የፈለከው ነገር ብታደርግ መቼም ወደ አንተ ህይወት እንደማትመጣ ደግሞ ታውቃለህ። መቼም እንድትመጣም አልፈቅድላትም። ገብቶሃል? የራሷ ህይወት አላት እሷ። ዞር በል ወደዛ። ወይ ታውቁት ብዙ የማታውቁት ሚስጥር ራሱ አለ። ካሁን በኋላ ብዙ ሚስጥር ይወጣል። እኔ አሁን ይሄ ገና 6 ወር ይሄ የታየው ቀጣይስ ምን ቢኖረው ነው? ይሄ ልጅ በቃ ሙሉ ቤተሰብ አለው ማለት ይቻላል እኮ። የሆነ ቦታ ላይ ካሚ ደብቆ የሚያኖራቸው ሙሉ ቤተሰብ አለው ማለት ይቻላል። ይኖር በቃ ሌላ ነገር አታወራ። ያሟል እንደ ልጁ ረፊ አንቺ ከሃይሚ ውጪ ሌላ ሴት እንደማይነን እርግጠኛ እምልለታለሁ። ለብሩ እንደዛ ነበር የሚመስለን እኛ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ በጣም። እናንተ እንዴት ናችሁ? ዋናው ባለፈውም እንደነገርኳችሁ ዋናው የእናንተ ደህንነት ነው። ስለኔ ያው ብዙም አያሳስበኝም። እናንተ እንዴት ናችሁ የኔ ተወዳጅ ቤተሰቦች? እና እኔ አለሁኝ ምንም አልሆንኩም አለሁ። ምን ሆናለሁ? ስለኔ ብዙም ግድ አይሰጠኝም። እኔ ታውቃላችሁ ስለ ሃይሚ ነው። ስለ ሃይሚ አሪፍ ላይ ከሆነች እኔ በጣም ፕላስ ደግሞ እኔ በጣም ምርጥ ነኝ ማለት ነው። ሃይሚ ደህና ከሆነች በሌላ አባባል እኔ ደህና ነኝ ማለት ነው። እና ዛሬ በጣም ደስ ያለኝ ነገርም አለ፣ አንዳንድ ደግሞ ትንሽ የሚደብሩ ነገራቶችም አሉ። በጣም ደስ ያለኝ ከሱ ልጀምርላችሁ። በጣም ደስ ያለኝ ያው ሃይሚና ብሩኬ የሚለያዩበት ታይም በጣም እየቀረበ ነው ማለት ወደኔ የምትመጣበት ሰዓት በጣም እየተቃረበ ነው። ሃይሚ ወደኔ እየመጣች ነው። ሃይሚ በጣም ደግሞ የደበረኝ ነገር ቤቲ ብሩኬና ሃይሚን ለማስታረቅ የምትሞክር ቤቲ ትባል ልጅ አለች። እነሱ ጋር ሄዳ ብሩኬን ሃይሚ ጋር ሄዳ ይቅርታ እንድታደርግለት እየጠየቀችው ነው ምናምን የሚባል ነገር ሰምቼ ደውዬላት እየመጣው ነው ብላኛለች። ትመጣለች። እሷ ያለውን ነገር አወራታለሁ። እንዴት እኔ ምን ያህል መስዋዕትነት እንደከፈልኩ ሃይሚና ብሩኬ አሁን እንደዚህ ለማድረግ ምን አይነት መስዋዕትነት እንደከፈልኩ እኔ ነኝ የማውቀው። ስለዚህ እሷ ባጭር ቶሎ ባንዴ ሄዳ ልታስታርቃቸው መሞከሯ በጣም ደብሮኛል፣ በጣም አናዶኛል። ሃይሚ ደግሞ ተሰማለች የሰው ወሬ። ስለዚህ አምናት እሺ ልትላት ትችላለች። እሷን ልታሳምናት ትችላለች ቤቲ ማለት ነው። ስለዚህ ያኔ ደግሞ ለኔ ጥሩ አይሆንም። አስጠነቅቃታለሁ። ቤቲን ያለው ነገር ነግራታለሁ፣ አስጠነቅቃታለሁ። ሁላ እዩን ለዩ ሁላ እንዴት አድርጌ እንዳስወጣዋት ከነሱ ህይወት እኔ ነኝ የማውቀው አይደለ? ቤቲንም ምን አድርጌ ሁለተኛ ለማስታረቅ እንዳትሞክር አድርጋለሁ። ምክንያቱም ብሩኬ ከልቡ አይወዳትም። እቺ ከልቡ የሚወዳት ነገር ቢሆን ችግር አልነበረውም፣ እኔም እደግፋት ነበር። ይሄ ሁሉ ተንበርክኮ ይቅርታ የሚጠይቃት ራሱ ብሩኬ ይሄ ሁሉ ተንበርክኮ ይቅርታ ሲጠይቃት እሷ እምቢ ያለችው ምን ያህል ልቧ ቢደማ ነው። ያንን ነገርም እኮ ማየት አለብን እኛ። ዝም አሁን ኮሜንት ምናምን ያነበብኩ ነበረ። ትክክል አይደላችሁም። ሃይሚ በጣም አንቺ ሚው ካልተለየሽ ካልሸሸሽ ስቃይ አልፋለች። እቺ ልጅ ብዙ አይነት ስቃዮችን አልፋለች። ስለዚህ እኔ አሁን ሃይሚ ወደ እኔ ህይወት የምትመጣበት ታይም እንዲቀርብ በሆነበት ሰዓት ማንም ሰው በመሃላቸው ገብቶ እንዲያስታርቃቸው እኔ አልፈልግም፣ በጭራሽ አልፈልግም። እና እየመጣች ነው ታስታርቃቸው እየመጣች ነው። ደውዬላታለሁ። እንጠብቃትና እስቲ አወራታለሁ፣ አስጠነቅቃታለሁ። እኔ ሁለተኛ እንደዚህ አይነት ነገር እንዳታረግ አስጠነቅቃታለሁ። እስቲ አብራችሁን ቆዩ። ቤቲ ቀረሽ እኮ በጣም እንዴት ነሽ? ሰላም ነው? ቀረሽ? አይ አልቀረኝም። እንዴት ነው? ደህና ነኝ ያለው። ቆየ እኮ ከጠበቅኩሽ። በሰላም ነው የፈለከኝ? አዎ አንዳንድ ነገራቶችን ልነግርሽ ነው። ካሜራ አለ እንዳይደብርሽ። ያው ምክንያቱም እኔ ከአሁን በኋላ የትኛውንም አይነት ነገር የማደርገው ከካሜራ ጋር ነው። ምክንያቱም እኔ ቆርጬ ነው የወጣሁት። ያልገባሽ ብዙ ነገራቶች አሉ።
እና ስለ ሃይሚ ወደ ጉዳይ ቀጥታ ስገባ ሃይሚና ብሩኬን ለማስታረቅ የምትሞክሪው ነገር አልተመቸኝም። አንደኛ የምታውቂው ነገር የለም፣ ስለ ብሩኬ ምንም የምታውቂው ነገር የለም። አንቺ ብሩኬ ከልቡ እንደሚወዳት አታውቂም። ስለዚህ ባለፈው ደግሞ ያን ሁሉ ቻሌንጅ አሳልፈዋል። እሱ ደግሞ ልጅ አለው፣ የ6 ወር ልጅ ያለው ኦልሬዲ 3 ወር ነው የቀረው እሱ የልጅ አባት ሊሆን። ሃይሚ ወደ እኔ ህይወት ልትመጣ በጣም ጥቂት ሰዓታት በቀሩበት ታይም አንቺ እንደዚህ ለማስታረቅ መሞከርሽ ተገቢ አይደለም። ራስሽን ለምንድን ነው ችግር ውስጥ የምትከቺው? አንቺ ለምን ራስሽን ችግር ውስጥ ትከቻለሽ? እና በምታውቂው ነገር ቢሆን ችግር አልነበረውም። አታውቂም፣ ምንም የምታውቂው ነገር የለም ስለ ሁለቱ። ስለዚህ አንቺ እንደዚህ ማድረግሽ በጣም ደብሮኛል እና ላስጠነቅሽና ሁለተኛ ደግሞ እንዳትሄጂ ለማድረግ ነው የመጣሁት። ኧረ እባክህ። አዎ እንደውም በሰይወት ውስጥ ማለት አንተ አሁን ትክክለኛ ነገር አድርጌያለሁ ብለህ ታስባለህ። ምናልባት ቤተሰቦችህም ምን እንደሚሉ አላውቅም፣ ግን እንደውም በዚህ አጋጣሚ እኔ ስለ ሃይሚና ስለ ብሩኬ እንድታወራኝ አልመሰለኝም ነበር። ገብቶሃል? እኔ ምንም ችግር ውስጥ የገባሁኝ ነገር የለም። ሲጀመር ትላንትና እዩን ካወካት እዩን አስወጥቼ አንተ ደግሞ እንዴት ትገባለህ በሰው ህይወት ውስጥ? ጣልቃ መግባት በራሱ ኃጢአት ነው ታውቃለህ። የድሮ ፍቅረኛ ትሁን ምንም ትሁን እኔ ቪዲዮክን አይቻለሁ። ገብቶሃል አይደለ? ግን ትክክለኛው ነገር ሃይሚና ብሩክ ይዋደዳሉ። በእነሱ ህይወት ውስጥ አንተ ምን ጣልቃ ያስገባሃል? ገብቶሃል አይደለ? እኔ ምንም ችግር ውስጥ ምገባበት ነገር የለም። ይኸው ፋሚሊም ይሰማሉ። አንተ እንደውም የሰው ህይወት ውስጥ ገብተህ እሷን ማስለቀስ እኔ ይቅርታ እንድታደርግለት ታው አውርቻታለሁ። ምክንያቱም ሰው ሲለያይ ሰው ሲያለቅስ እኔ ደስ አይለኝም። ስለዚህ ሴት ልጅ ናት፣ እሷ ስታለቅስ ዝም ብዬ ማየት አልቻልኩኝም። አንተ ደግሞ የሰው ህይወት ውስጥ ምን ጥልቅ አድርጎ ያስገባሃል? አሁን ረፊ እያለፍሽ ነው ባይዘ የምትናገሪው። አሁን ሴት ስለሆንሽ ነው ዝም እያልኩሽ ያለሁት እንጂ እያለፍሽ ነው። የእውነት እኔ በጣም ከፍቶኛል። ፕላስ ደግሞ አሁን እኔ እንድታስደብርኝ እኔ አልፈልግም። በጣም ከፍቶኛል ነው። ለምን ጉድጓድ አትገባም? ገብቶሃል? በእነሱ ህይወት ውስጥ አሁንም ጣልቃ መግባት የለብህም። እንደውም አንተ ነህ እየገባህ ያለኸው። እኔ ለብሩኬ እነዚህ ብዬ ብነግረው እውነት ከገጽ ምን ልበልህ እኔ ብቻ አላውቅም። ከዚህ ከቡታጀራ አስወጥቶ የት እንደሚያደርግ ታውቃለህ? እኔን እሱ አዎ፣ ምክንያቱም በሚወዳት ልጅ ነው የመጣህበት። እኔ አልወዳትም፣ እሷን አልወዳትም፣ ቤት ነኝ አልወዳትም ሃይሚን። እኔ አንተ ሲጀመር አንተ አሁን ላይ የድሮ ፍቅረኛ ልትሆን ትችላለች ነቻው። ከድሮ ጀምሮ እስካሁን ድረስ ለሷ ያለኝ ቦታ ቀንሶ አያውቅም። አንቺ አሁን ብሩኬ በሚያሳየው ቆይ አንቺ የ6 ወር ልጅ ካለው ሰውዬ ጋር ስትሄድ አንቺ ሲጀመር የሃይሚ ጠላት ነው። ሲጀመር የሃይሚ ጠላት አይደለም፣ በጣም ነው መወዳት። ለምን አትልም? ሃይሚ ከሆነ ትላንትና አንተ ዛሬ እንደዚህ ስለሆነች አንተ እሷ ህይወት ውስጥ አልጋ ገብተህ ሁለቱም ማለያየት አትችልም። አሁንም ቢሆን ሃይሚ ይቅርታ ታደርግለታለች። ይሄንን ደግሞ እንዳትረሳ። መቼም አታደርግለትም። መቼም የ6 ወር ልጅ የለውም ብሩኬ ከሆነ አየን እኮ የ6 ወር ልጅ አየን። እቷሺ ነው አንቺ። ይሄ እኮ ግልጽ የሆነ ነገር ነው። ሁሉም ዓለም የሚያውቀው ነገር ነው። በቃ ብሩኬ እሺ ሃይሚ ይሄ ሁሉ ይቅርታ ተንበርኩ ሲጠይቃት እምቢ አለችው። አንደኛ በቃ ወደ እኔ መመለስ አለባት። ብዙ ነገር አስረድቻታለሁ። እኔ ከቤተሰቦቿ ጋርም ያለው ነገር ጨርሻለሁ። ከቤተሰቦቿ ሄጄ ተናግሬያለሁ። ለጋሺ ነግሬው በቃ ችግር የለውም በኔ ጣለው ብለውኛል። እኔን ባሰማኝም እሷ ጋሺዬን ግን ሰማቸዋለች። ስለዚህ እኔ ከጋሺዬ ጋር ያለው ነገር ጨርሻለሁ። እያወራኋት ነው። ይሄ ሁሉ ተንበርክኮ ይቅርታ ሲጠይቃት እምቢ የምትለው በቃ ወደ እኔ ልትመጣ ነው። ስለዚህ አንቺ ደግሞ ነው ገብቶሃል አይደለ? በአንድ ይቅርታ ማድረጓ በእርግጥ ያጠፋው ነገር አለ፣ አጥፍቷል። ግን ልጁ አሁንም ቢሆን የሚገባ ከሆነ ዶማ ጭንቅላት ካልሆንክ ማለት ነው። ሰምተኛል አይደለ? እውነት በጣም ነው የምታናድደው አንተ የሰው ህይወት ውስጥ ጣልቃ መግባት። እንዲያውም ማለት ነው ጣልቃ አልገባሁም እኔ ጣልቃ አልገባሁም። ብሩኬ ነው ጣልቃ የገባው። ብሩኬ ነው ቅርብ ሰዓት እኮ ነው ሃይሚን የሚያውቃት። እኔ የልጅነቷ ነኝ እኔ እና እሷ ብዙ ማንም ሰው የማያውቀውን በቃ ማንም ሰው በቪዲዮ ምናምን የማይገለጽ አይነት ላይፍ ያሳለፍን ሰዎች ነን እኔና ሃይሚ። አንቺ አይመስልሽም ወይስ እንዴ ግዴታ እንደ ብሩኬ ማስመሰል አለብኝ ነው? አያስመስልም። ብሩኬ አሁንም ይወዳታል። በብሩኬ ነው አስመሳይ ሰው ነው። አስመሳይ በቃ ማይሆን ሰው። ራስን ችግር ውስጥ አታስገባ ወይ አንቺ። አሁን እኔ ነገርኩት እንደዚህ ህይወት እኔ አሁን አንድ ነገር ልንገርሽ አንቺ እኔ ቀጥታ ማለት ነው እርምጃ ወስድብሻለሁ አንቺ ላይ ማለት ነው። ሲጀመር እኔ እንትናን እዩን ራሱ ልተኩስባት ሁላ ነበር እዩ ማለት ነው። አስጠነቀቅኳት። እሺ ያለችኝ ለምናኝ እግሬ ስር ተደፍታ ነው ከሃይሚ ህይወት ካሁን በኋላ ሃይሚ ጋር አልገባም ያለችኝ። ከዛ በኋላ ተውኳት።
እሺ ወጣች። አንቺ አሁን ራስሽን ችግር ና ልንገርክ ምሰማ ነገር ከሆነ እዩ ከሆነ ከነሱ ህይወት የወጣችው ገባት የሰው ህይወት ውስጥ አልቃ መግባት እንደሌለባት ከዚህ በኋላ አእምሮ ውስጥ አሰበችው አሰላሰለችው መግባት እንደሌለባት ሁለቱ ሰላም ሆነው እንዲቀጥሉ ማለት እንደዛ ስለመሰላት እሷ ወጣች። በሰላም እኔ ነኝ ያስወጣኋት። በጭራሽ ሁሉም ሰው ያውቃል። እኔ ነኝ ያስወጣኋት። ጓደኛዬ እኮ ናት እዩ ማለት የድሮ የልጅነት ጓደኛዬ ናት እኮ በቃ በጠይቂያት ትነግርሻለች። እኔ ነኝ ያስወጣኋት። እኔ ቀጥታ ቤቷ ድረስ ሄጄ እኔ ነኝ በማታ ገብቼባት አስፈራርቻት እንድትወጣ አንተ ማስሎንክ ነው የምታስፈራራት። የሃይሚ አፍቃሪ ስለሆንኩ በሃይሚ በኩል የሚመጣብኝ ሰው የራሴን ህይወት እስከ ማጥፋት እደርሳለሁ። እሺ ማስተሌሬ አሁን ማለት ነው እና ልንገርክ ትሰማኛለህ አቢ እውነት አንተ ራሱ ችግር ውስጥ መግባት ካልፈለክ ከነሱ ህይወት ውስጥ ውጣ። አሁን የምነግርክ ነገር ቢኖር አንተ ሲጀመር የሚገባ ሰው ከሆንክ እውነት አንተ የምታፈቅራት አይነት ከሆነ እቺ ልጅ ፍቅር ደግሞ ብዙ መስዋዕትነት ያስከፍላል። እሷ ተወደዋለች፣ ብሩኬን ይዋደዳሉ፣ ብዙ ላይፍ አሳልፈዋል። ግን አንተ ደግሞ እሷ ህይወት ውስጥ አፈቅራታለሁ ገለመኔ እንደዚህ ተወክስባቸዋለሁ ምናምን ከምትል ማለት ነው ለፍቅር የምትኖር ከሆነ አሁንም ቢሆን አሳልፈ ስጣት። አንተ ፍቅር መስዋዕትነት ብዙ መስዋዕትነት ያስከፍላል። አንተ እነሱ ህይወት ውስጥ ገብተህ እንደዚህ አደርጋለሁ እንደዚህ ይሆናለሁ አንቺም እኔ ጫፌን አትነካም እንደውም ማለት ነው አንተ ለራስህ ስጋ እኔ ለብሩኬ ከነገርኩት በጣም ችግር ውስጥ ነው የምትገባው። ቢሆን ጣልቃ ውስጥ አትግባ። አሁን አንቺ እኔ ስለኔ መናገር አይጠብቅብኝ። አሁን እኔ ላስፈራራሽ ምናምን ቃላቶች መጠቀም እኔ አልችልም። ሲጀመር ብዙ ማውራት አልችልበትም። እኔ ተግባር ላይ ግን ማለት ነው አሳይሻለሁ። አንቺ አሁን ሴት ነሽ። አሁን እዚህ ጋር ምንም ነገር እኔ አላደርግም። ምንም አይነት እርምጃ አልወስድብሽም አሁን ምክንያቱም ጠርቼሽ ነው። ቀጣይ ግን ቀጥታ ያለሽበት ቦታ ድረስ ሄጄ እጅሽን እማታወጪ ነገር ከሆነ ያለሽበት ቦታ ድረስ ሄጄ አስቀይምሻለሁ። ለመጨረሻ ጊዜ ነው የምነግርሽ። እንደውም ልንገርህ አይደል ምንም ነገር እንዳትነግሪኝ። ምንም ነገር ሰላም እስከሚፈጥሩ ድረስ እኔ መቼም ከነሱ ህይወት አልወጣም። አሁንም ቢሆን በድብቅ አገኛቸዋለሁ፣ አወራቸዋለሁ። እንዲታረቁ ማላደርገው ነገር የለም። ድንጋይም ፈንቅዬ ቢሆን አንተ ሲጀምር ምንም አታመጣ ማንነህና እስቲ ንገረኝ። አታቂኝም በቃ ስለኔ አታቂም። አሁን እኔ እዚህ ጋር ለሴት ልጅ አንደኛ ሪስፔክት አለኝ። ሲጀመር ለሴት ልጅ ሪስፔክት አለኝ። ለዛ ነው እንደዚህ ዝም ምልሽ። ቀጥታ እኔ አስቀይምሻለሁ እና እኔ ማስቀይምሃለሁ። እውነት ውጪ ከነሱ ህይወት ውጪ። አያገባሽም። አንቺ አርፈሽ ቤትሽ ቁጭ በይ። እማታቂው እኔ ብዙ ነገር አልፌያለሁ ለሷ። ስለዚህ ራስሽን ችግር ውስጥ አታስገቢ። ውጪ። እኔ አሁን ላስጠንቅሽ ብዬ ነው በቤተሰብ ፊት። ምክንያቱም ብዙ አይነት እርምጃዎች እኔ ወይ እሞታለሁ፣ ሶስት አማራጭ ይዣለሁ። እኔ ወይ እሞታለሁ፣ ወይ ሃይሚ ስትደሰት አያለሁ፣ አለም ደግሞ ከሃይሚ መጡት ሰዎች እያንዳንዳቸውን አስቀይማለሁ። ስለዚህ ራስሽን ችግር ውስጥ አታስገቢ። ብትወጪ ይሻልሻል። ሁለተኛ አትይ እነሱ ጋር በቃ። አረ ሄዳለሁ፣ አሁንም ሄዳለሁ። እንደውም ለዚህ ጉዳይ ከሆነ እንደውም እኔ አልመጣም ነበር። መጀመሪያ በስልክ አትነግረኝም ነበር እንዴ? እንደዚህ አይነት ነገር እንድታወራ በሃይሚና በብሩክ አሁንም ቢሆን አትምጣብኝ። የምትወዳት ከሆነ እሞትላታለሁ ከምትል እሷን አሁን እያለቀሰች ነው። እሞትላታለሁ፣ እገድላታለሁ። የትኛውን ሰው እገድላለሁ በሷ ምክንያት እሞታለሁ። ሳየና እስቲ ማን እንደምትገል ራስን መጀመሪያ ትሞታታለህ። ገብተዋል። እነሱ ሰላም ሆነው እንዲኖሩ አድርግ። ባንቺ ነው የሚጀምረው። አንቺ ወይ አሳከኝ በጣም ወዶ አይስቋሉ። ተሰማኛለህ? በቃ አሁን የምር ሳቅ መስሉሻል? የስቀልድ ምናምን መስሉሻል? ምንም ነገር እጋፈጣለሁ። የዛኔ ግን ችግር ውስጥ ትገበያለሽ። ለእውነት ማለት ነው ምንም ነገር እጋፈጣለሁ። እውነት ተሳስተሻል እኮ ነው። አሁን እኔ ለሃይሚ አንቺ ቆይ ለሃይሚ አትወጃትም? በጣም ነው የምወዳት። እሺ የምትወጃት ነገር ከሆነ ከአስመሳይ ሰው ጋር እንድትርቅ ነው እንጂ አንቺ እንድትጠጋ እንዴት ታደርጊያለሽ? ብሩኬ አስመሳይ አይደለም። ብሩኬ አስመሳይ ነው። ብሩኬ እስቲ ንገረኝ። ጥግ አስመሳይ። እስቲ ንገረኝ። በቃ በቀላሉ የስድስት ወር ልጅ ይሄ በቂ አይደለም። ሌላ ስንት ሚስጥር አለ። ስነ ስርዓት ይኖርክ። የስድስት ወር ልጅ የለውም። አሁንም ቢሆን የተሳሳተ መረጃ ነው ያለክ። ብሩኬ ከሆነ የስድስት ወር ልጅ እንኳን ሊኖረው ከሃይሚ ውጪ ማንንም ሴት እንደማይታቃለህ። ይሄ ዝም ብለህ አንተ ከልዴት አየን እኮ አይተናል እኮ በቃ አየን። ቤተሰብ ሙሉ አየ። የአገር የኢትዮጵያ ድፍን የዓለም ሰው አይቷል እኮ በቃ ስለማቅ ነው። ገብቶሃል? ብዙ የማታውቁት ሚስጥር ራሱ አለ። ካሁን በኋላ ብዙ ሚስጥር ይወጣል። እኔ አሁን ይሄ ገና የስድስት ወር ይሄ የታየው ቀጣይስ ምን ቢኖረው ነው? ይሄ ልጅ በቃ ሙሉ ቤተሰብ አለው ማለት ይቻላል እኮ። የሆነ ቦታ ላይ ከሃይሚ ደብቆ የሚያኖራቸው ሙሉ ቤተሰብ አለው ማለት ይቻላል። ይኖር በቃ ሌላ ነገር አታወራ። ያሟል እንደ ልጁ ረፊ አንቺ ከሃይሚ ውጪ ሌላ ሴት እንደማይነን እርግጠኛ እምልለታለሁ። ለብሩ እንደዛ ነበር የሚመስለን እኛ
ይሄን አክል ጠላት እኔ ይወዳታል ብዬ ነበር እስካሁን ድረስ ዝም ያልኩት። ግን ሃይሚ ልክ ነው ያደረገችው። አሁን ወደኔ የምትመጣበት ታይም ቀርቧል። ይቅርታ ደግሞ ተንበርክኮ ይቅርታ ሲጠይቃት በዚህ ልክ ሰው ያስመስላል። በቃ ስለተናደደችበት ነው እንጂ በጣም ነው የሚዋደድ ደርሳበት ነው እንጂ በአስመሳይ መሆኑ ደርሳበት ነው እንጂ ምን መናደድ እኮ በዚህ ይሄን ያህል ተንበርክኮ ይቅርታ ሲጠይቃት እምቢ ያለችው በቃ የሆነ ነገር አለ ማለት ታያለ። ደግሞ እኔ ይቅርታ እንድታደርግለት እሷን ምንም የማደርገው ጥረት የለም። አሁንም ቢሆን ማለት ነው ይቅርታ ታደርግለታለች። ደስ አይበልክ? እሺ ስለተጣላች ወይ ይቅርታ ስላላደረገችለት ደስ ብሎሃል? እንደውም ሀዘን ውስጥ ነው ማስገባ ካንተ ገባ። ካንቺ ነው የሚጀምረው አንድ ነገር። ልጅቷ ከሱ ጋር ትታረቅና ካንቺ ነው የሚጀምረው። እሺ እናያለን። ሁላችሁም እወቁልኝ። ያው ያለው ነገር ነግሬያታለሁ። ኔክስት እኔ ከሷ ጋር ደውዬ ምናምን አላወራሽም። ቀጥታ እርምጃ ነው የምወስድባት ኔክስት እና ራስሽን ችግር ውስጥ አታስገቢ። ብትጠነቀቂ ይሻልሻል። ቤተሰብ አለሽ፣ የምትወጂው ቤተሰብ አለሽ። እኔ አበላሽችሽ ከዛ የሆነ በቃ ህይወትሽ ከሚቀረው ምንም የእውነቴን ነው ምንም አያስቅም። ምንም ተረበናት ወደዛ ሄደ። ጫፌን እንዲያት መካኝ እሺ ዘንቤን አታነሳለች። ገብተዋል አይደለ? አሁን ቢሆን ማለት ይቅርታ ታደርግለታለች። አሁን ሰፈር ዜና ልንገርክ። አሁን ሄጄ ማለት ነው እውነት ነው ምልክ እኔ አሁን ሄጄ ይቅርታ እንድታደርግለት አደርጋታለሁ። መቼም አንቺ በቃ ጀግና ወልዶሻል። በቃ አንቺ የዛኔ በቃ የወለደኝማ ታውቃለህ። ጀግና ወልዶሻል። አንቺ አሁን ዛሬ ሂጂ እነሱ ጋር የዛኔ በቃ እኔና አንቺ እንታያለን። ጀግና ወልዶሻል። አንቺ ሂጂ አሳይሻለሁ ማለት። ኧረ በእናትሽ ዝም በይ በቃ። ካሁን በኋላ ሁለተኛ አትሂጂ እነሱ ጋር እንዳትገቢ ሁለተኛ ካሁን በኋላ። ኧረ እንደውም ተቃጠል። በደንብ ነው የምሄደው። እሺ በደንብ ነው ማገኛቸው። ወይኔ ልታሳስቺ ነው አሁን ልታሳስቺ ነው። የእውነቴ ነው ተሳስቼ ነው። ሪስፔክት አለኝ አልከኝ አይደለ? ለሴት ልጅ ደግሞ እኮ ሪስፔክት ስላለኝ መሰለኝ እንደዚህ ዝም ብዬ ማወራሽ። እንደዚህ በሃይሜ ጉዳይ የመጣውን ሰው ቶሎ ነው ከመንገር የማስወግደው። አሁን ይሄ ቪዲዮ ብቻ ማለት ነው። ይሄ ሰው ብቻ ይወቅልኝ። ለአሁን አንዴ ነግሬሻለሁ፣ በህዝብ ፊት ነግሬሻለሁ። ከዛ በኋላ ቀጥታ እርምጃ ነው ወስድብሽ። ራስሽን ችግር ውስጥ ታስገቢያለሽ። ራስሽን ችግር ውስጥ ሲጀምር አስገብተሻል። ውጪ እያልኩሽ ነው። እድሉን ሰጥቼሻለሁ አንድ ጊዜ። ኔክስት አትወጪም። አትወጪም። ምን እንደምታመጣ አብረን እናያለን። ቤተሰቦችም ያያሉ። አንተ ምን እንደምታመጣ ወይ ልትገለኝ ይሁን ብሩኬ። እኔ ለብሩኬ ከነገርኩ ነው የሚያስወጣ። አይቀርልሽም። ልገለኝ ይሁን ብለሽ እኮ መናገር የለብሽም። ቀጣ አንቺም ይሄ አስመሳይ መሰሪ ይሄ የምትቆሚለት ብሩክ ነው ማለት ነው። ሁላችሁንም ነው ማጠፋችሁ። ና ስማኝ፣ ከነገርኩ ከገጽ ምድር ነው የሚያጠፋ። ከዚህ ምድር ያጠፋ ንገሪ። ብሩኬ የኔን ልብ ያውቀዋል። በፊት ጓደኛ በነበርንበት ታይም የኔን ልብ ያውቀዋል። በጣም ነው የሚፈራኝ ብሩኬ፣ በጣም ነው የሚፈራኝ። የኔን ስም ካነሳሽ ይፈራል ብሩኬ። መወለድህን ነው እሺ የሚያስረሳክ ከነገርኩት። ግን እኔ አሁን ካንቺ ጋር እዚህ ጋር አሁን እኔ ካንቺ ጋር አሁን እዚህ ጋር መዛቴ አሁን ካንቺ ጋር እዚህ ጋር መዛዛት መጨቃጨቅ ምናምን የለ ወይ የወንድነት ክብሬን ይቀንሰዋል። እሺ አንድ ጥያቄ ብቻ ልጠይቅህ። ምንድነው የምትጠይቂኝ? የሃይሚን ደስታ ትፈልጋለህ? አዎ እፈልጋለሁ። እንድትደሰት እሷ በቃ አምሮባት ሁሉ ነገር ትፈልጋለህ? አዎ እፈልጋለሁ። ከፈለክ ደግሞ ከህይወታቸው ውልቅ ብለውጣ። አሁን ቢሆን ምን ያግርክ ነገር እንደውም ማስጠነቅቅ ነገር ቢኖር ለእናት ለቤተሰቦች ኑሩላቸው፣ ግን እነሱ ይኑሩበት። ታይ እሱን ለኔ ታይልኝ። እኔ እሱን ለኔ ስለኔ ህይወት ታይ እሱን ለኔ ታይልኝ። እኔ ህይወት ግድ አይሰጠኝም። አንድ አጠፋችኋለሁ እያንዳንዳችሁ ማለት ነው። ይሄ ሃይሚ ከኔ ለማራቅ የምታረጉ ሰዎች አሁን ታይሜ ወደኔ የምትመጣበት ታይም ቀርቧል። ስራትሽን ያዢ። መቼም አትመጣም። እንዲህ የፈለከው ነገር ብታደርግ መቼም ወደ አንተ ህይወት እንደማትመጣ ደግሞ ታውቃለህ። መቼም እንድትመጣም አልፈቅድላትም። ገብቶሃል? የራሷ ህይወት አላት እሷ። ዞር በል ወደዛ። ወይኔ ምን ይመስላል ይሄ? እመታሻለሁ። አትነካኝም። እውነት እመታሻለሁ። በቃ ወደዛ ሂድ። ሁለተኛ ከነሱ ህይወት ቺዳነዝ ሁለተኛ ከነሱ ህይወት እንዳላይሽ። አስመሳይ ሁሉም የከበባት ሰው ሙሉ አስመሳይ ነው። እንዳለ የከበባት ሰው አስመሳይ ነው። እና ፋሚሊ ኔክስት ያው ነግሬያችኋለሁ። እናንተ ማን ሁኑ። ቀጣይ ሞስዶን እርምጃ አሁን ነግሬያታለሁ። ኦሬዲ ነግሬያታለሁ። ካሁን በኋላ ሞስዶን እርምጃ በእናንተ ፊት ነው ማሳያችሁ። እና ኔክስት ቀጣይ በሌላ መረጃ አመጣለሁ። ሃይሚን ወይም እዣት እኔ ከቤተሰቦቿ ጨርሼ እዣት ለመምጣት ሞክራለሁ። ቀጣይ ቤቱን ሰብስክራይብ ያደርጋችሁ ጠብቁኝ። እወዳችኋለሁ የኔ ፋሚሊዎች።